ለሀገር ስትል እግረን ተጎዳ፣ አገር ለአንተ ምን ጠቀመች? ማነሽ ይትባና እስኪ እቴልን ጥሪልኝ። አቤት ወንድም ጋሼ። እስኪ ና እንደ ፈልጌ ነበር። እንዴ ወንድም ጋሼ አሁንም ስለ ሀገር ነው የምገጥመው? እንዴ ታዲያ ታናሽ ወንድሜ ስለ ሀገሬ ካልጻፍኩኝ ስለማን ልጽፍ ነው? ለሀገር ስትል እግረን ተጎዳ፣ አገር ለአንተ ምን ጠቀመች? አይ ታናሽ ወንድሜ አንተ እኮ ገና ጨቅላ ስለሆንክ ነው። ሀገር ማለት ምን እንደሆነ ቢገባህ ኖሮ እንደዚህ አትለኝም ነበር። እኔ ያጣሁት እግሬን ነው። አየህ ስንቶቹ በዛ ተራራ በዚያ ጨለማ ህይወት ውስጥ ራሳቸውን አጥተዋል። የምገርምህ አስታውሳለሁ በፊት እኔም እንዳንተው ነበርኩኝ። ምገርምህ ነገር የኔን ህይወት የቀየረችልኝ አንድ ሴት ነበረች። እኔም ስለ ሀገር አላውቅም ነበር። ምንድነው ይሄን ያክል ስልክ ላይ? አይገርምም? በጣም ገርሞኝ እኮ ነው። እኮ ምንድነው የሚገርመው? አንቺ አገር ይላሉ። የትኛዋ ነች ሀገር ሆና ያለችው? ሀገርህን እንደዚህ ተናገርካት ያለው? ምን ጠቀመችኝ ታዲያ ሀገሬ? አንተ ለሀገር ምን አረክላት? እኔማ መፈጠሪያ አይበቃም እንዴ? አሁንስ ምን እንደተሰማኝ ታውቃለህ? ፍቅራችን ከንቱ እንደሆነ ነው የገባኝ። ሴት ማለት ሀገር ናት። ተወልዳ ያደግክባትን ሀገር ያላከበርካት ታዲያ እንዴት ነው የምታከብረኝ? ውዴ እኔ እንደዛ ለማለት ፈልጌ እኮ አይደለም። አይ የምሬን ነው የምልሽ። ሀገር ማለት ሴት ናት። ከኔ ቀድመ የምታውቀው ሀገርህን ነው። የኖርከው የተወለድከው እኮ ሀገርህ ላይ ነው። እና እንዴት ነው እኔ እንደምትወደኝ እኔ ማመን የምችለው? እስቲ ንገሪኝ። እኔ አሁን ተምሬ ጨርሼ ዶክመንቴን ይዣለሁ፣ ግን ሀገሬ ለኔ ምን አደረገችልኝ? ሀገርህ አስተማረች። ሁሌ እድል ወደኛ እስኪመጣ ድረስ መጠበቅ የለብንም። አንዳንድ እድሎች እኛ ራሳችን እንፈጥራቸዋለን። እናም ታናሽ ወንድሜ ያቺ ልጅ በመከረችኝ እኔም ይሄው ዛሬ ላይ እንደዚህ ተቀይሬያለሁ። አንተም ተቀየር። እኔ ብዙ እድሜ የለኝም፣ ነገር ግን ላንተና ለእህት ያስቀመጥኩት አንድ ስጦታ አለ። በልስቲ ሳጥኑ ላይ ነው ያስቀመጥኩት፣ ይዘህና። እዚህ ውስጥ ያለው ትልቅ አደራ ነው የምሰጥህ። ነገ እኔ ታላቅ ወንድምህን የምታስጠራበት፣ አንተም ብትሆን ሀገርን የምታስጠራበት ነው። አደራህን። እኔ ማወርስህ ምንም ነገር የለኝም፣ ነገር ግን እችን የመሰለች ንጽሕት ሀገር አወርስሃለሁ። አደራህን ጠብቃት። አንተም ለሀገርህ ወታደር ሁን። አንተም ለሀገርህ፣ ሀገርህም ላንተ ነው ያለችው። ወይኔ ወንድም ጋሼ ቃሌን አክብሬ አገሬን ጠባቂ ሆኜ እኔ አንተ ጋር ስመጣ አንተ ግን ቀደምከኝ።